ሰላም ናችሁ ወይ እንዴት ናችሁ ባለፈው ቪዲዮ ለቅቄ ነበር ከዛ የሚቀጥለው ነው ይሄ ፓርት ነው እንቁላል በሽንኩርት እና በቲማቲም ቁርሴ ነው 3 ወይም 4 እንቁላል በቀን አንዴ ምግቤ ነው በቃ አንዴ ምሳ ወይ ቁርስ ይሄ ነው ምግቤ ስለዚህ አሁን በዛ ርዕስ ውስጥ ነው መቀጠል የፈለኩት ባለፈው ቪዲዮ ላይ እንዳያችሁ ትንሽ ስለሰው ስለ ራስ ጤንነት ስለ አካባቢ ምናምን ብያችሁ ነበር ቪዲዮ ትንሽ ድብልቅልቅ ያለ ነው ቢሆንም ግን በጣም ተስፋ አደርጋለሁ ሐሳብ ይገባችኋል ብዬ ሌላው አክሴፕት ያደረኩት ነገር ደግሞ እሱ ነው ፐርፌክት መሆን እንደሌለብኝ ችግሬ እኔ አንደኛም ደግሞ ዩቲዩብ ቪዲዮ መስራት ቆምኩበት ምክንያቱም በሌላው መንገድ ፐርፌክት መሆን አለብኝ ብዬ ስለማስብ ነው ይሄ ፐርፌክት መሆን የምፈልግበት ምጥራው ነገር እሱን ካምሮይ ከህይወቴ ማውጣት ፈልጋለሁ ያ ለማንኛውም ይሄንን ቀደም ዛሬ ጧት ልጄ ትምህርት ቤት አስመዝገብ የመጣው ሌላ ትምህርት ቤት መቀየር ነበርበት እድሜው ደርሶ እዛ ላይ ማስመዝገብ ሄዶና አርፍጄ ነበር የመጣሁትና መንገድ ላይ በጣም ርቦኝ ምግብ ገዝቼ በላሁኝ ከዛ ቤት ስመጣና ለዛ ይሄን ሰራሁትና ከሰራሁት አሁን 1-2 ሰዓት ምናምን አልፎታል ሳይሆን እጃችን ላይ ያለ ነገር ነው አሁን እጄ ላይ ያለ ነገር ነው የኔ አመጋገብ እግዚአብሔር የሰጠኝን ምግብ በስነ ስርዓት መጠቀም ለኔ የሚስማማና የማይስማማ ነገር መምረጥ መቻል ነውና በዛ ምክንያት ፊቴ እንደዚህ ሆኜ እንደዚህ ቆንጆ ፊት ኖሮ ያቀና መልኬ ያለ ሜካፕ ራሱ እንዴት ደስ እንደ ያ ደግሞ ለውጡ የዚህ የምግቤ ነው ማለት አመጋገቤ አተኛኘቴ እሙላቸው ሰዎች ማስበው ሐሳብ እነሱ ናቸው ማለት ነው ስለዚህ ሪላክስ ሰውነታችሁን ረፍት ስጡ የምትመግቧቸው ምግቦች አስቡበት ማስተዋል አድርጉ ሰውነቴ እንዳልኳችሁ ከስቻለሁ ብያችኋለሁ የምመገበው ምግብ ልንገራችሁ እንቁላል በቀን ቢያንስ 4 እንቁላል እበላለሁ ሽንኩርትና ቲማቲም ጨምርበታል ማሽሩም አድርጌ ጠብሰዋለሁ ማለት ነው እንደዚህ እንቁላል ፍርፍር እሱን እበላለሁ ምሳዬን ብዙ ጊዜ ብሮኮሊና ስቴክ እንደዚህ የዶሮ ስጋ ነው ለአንድ ምሳ ማለት ነው ወይም ደግሞ እንደዚህ የበሬ ስቴክ ይሄንን ጠብስና በቂቤ ከሱ ጋር ደግሞ ምን አደርጋለሁ መሰላችሁ የአበባ ጎመን ብሮኮሊ ይሄን በቃ ሰሞኑን ወደ 5 ወሬ ቢያንስ በቀን አንዴ ብሮኮሊ እበላለሁ እና ሰለሪ ያ አሁን ደግሞ ወራቱ ነው ወተት ቺዝ የወተት ፕሮዳክት በአጠቃላይ እና ብዙ ቂቤ ደስ አድርጌ ነው ኪሎዬ እንዲቀንስ ያደረኩት ኬቶ ይባላል ኬቶ ምንድነው መሰላችሁ የምትመገቡት ምግብ ውስጥ ብዙ ጊዜ ካሎሪ የለውም ካርቦሃይድሬት የለውም ነጭ ዱቄት ወይም ጥራጥሬ የለውም ጥራጥሬ የሚባል ነገር አትበሉ ያ ደግሞ ማለት ለዘላለም አይደለም ከተስማማችሁ ይሄ አመጋገቡ ሁኔታው ከተስማማችሁ መቀጠል ትችላላችሁ ማለት እድሜ ልክ እንደሱ መኖር ይቻላል ግን ዱቄት ወይም ደግሞ ጥራጥሬ አልበላም ስኳር አልበላም ድንች ምናምን አልበላም ምበላው ብዙ ፋት አትክልት እና ብዙ ስጋ እንቁላል የገባይ ነገር ምንድነው መሰላችሁ ብዙ አሁን ድሮ ቢሆን ኖሮ በጣም ከባድ ነው ነበር ምለው ወይም ደግሞ ገና ሳላደርገው ማለት ነው ገና ሐሳቡ ሁሉ ይከብዳይ ነበር ለኔ ግን አሁን ማረክ ጀመርኩኝ በኋላና በህይወቴ ያመጣሁትን ለውጥ በሰውነቴ ላይ ያመጣሁትን ለውጥ ሳየው እስከዛሬ ከረጅም ጊዜ በፊት አለመጀመሪያ ይቆጨኛል እነቴ እንደምፈልገው ነው ለምን የፈለኩትን ልብስ መልበስ ይችላል ፊቴ እሞደው ፊት ነው ይሆናልኝ ነው ራሴ ነኝ በቃ እና ስለዚህ እንደሱ ነው ማለት ነው ያደረኩት እናንተ ማድረግ የምትፈልጉ መሞከር የምትፈልጉ ከሆነ የማደርገው ኬቶ የሚባለው እንዴ ሌላው ደግሞ ምንድነው አሁን በአጠቃላይ ልንገራችሁ ኦኬ ከዛ ደግሞ ምግብ ስበላ ምናምን ደግሞ ሌላ ጊዜ እንደዚህ ደስ የሚለኝ ቀን ካለ እንደዚህ ፐርፌክት ያለው ከኔ ብያችኋለሁ ፐርፌክትነቴ ትቼ ወይ ደግሞ ይሄ በጣም ኤክስትሪም ፐርፌክት መሆን ፐርፌክት የሆነ አሰራር ምናምን ማድረግ የምፈልገው ነገር ትቼ ኖርማል ነገር ማድረግ ስችል በረንዳ ላይ ሰው ወደዚህ የመጣ መስሎ ፈቅና አሁን ለነገራችሁ ፈለጉ ኬቶ ብላችሁ ጉግል አድርጉ ታገኙታላችሁ ብዙ አመጋገቡ ወይም ደግሞ ምን መብላት እንዳለባችሁ ምን መብላት እንደሌለባችሁ ከዛ ሌላው ነገር ለነገራችሁ ፈልገው ነገር እናንተ
ወደ ህይወታችሁ ፈውስ ከመጣ በኋላ ሰላም ካገኛችሁ በኋላ ጤነኛ ከሆናችሁ በኋላ ገባችሁ አይደል? እና ከዛ ምግቡን ቀስ ያለሽ ለምሳሌ ዛሬ ድንች ስበላ የሚሰማኝ ስሜት አቋሉ አይደል? ድንች ስበላ እኔ የማይስማማኝ ከሆነ ድንች መተው እችላለሁ። አሁን ያ ማለት ሰውነቴ ንጹህ ሆኗል። ድንች ስበላ ኑድል ፓስታ ምናምን ስበላ የሚሰማኝ ስሜት አቋሉ የማይስማማኝ ከሆነ እውነቴን ነው የምነግራችሁ ፓስታ አይስማማኝም። እኔ ሲጀመርም አልወድም ነበር። ግን ያው ከልጆች ጋር ቀላል ምግብ ስለሆነ ልጆች የሚወዱት ምግብ ስለሆነ ፓስታ ብዙ ሰራለሁ። ያ እና ለላችሁም ፈልገው እናንተ ሞክሩት። እንዳልኳችሁ ነው ቀላል ነው ግን ቢሆንም በሁለት ቀን በሶስት ቀን የሚቀየር የሚሆን አይደለም። አውቃለሁ ብዙ ሰዎች ቢሆንም ብትፈልጉም ይሄ አምሯችሁ ውስጥ ራሱ የሆነ ክሊክ ካላደረገ የሆነ ለውጥ የምትፈልጉት ለውጥ ከመራችሁ ካንጀታችሁ ካልሆነ ከባድ ነው። እንገራችሁ የኔ ወይ አምሮዬ ክሊክ ያደረገው ምንድነው መሰላችሁ? የሰመር ሆሊዴይ ማለቂያው አካባቢ ላይ ባየር ሙኒክ ሄደን ነበር እና ልጄ ኳስ ተጫዋች ነው። እዛ ባየር ሙኒክ የትልቁን ስታዲየም እንድንጎበኝ ከዛም ደግሞ በቃ ለአንድ ሳምንት እዛ ረፍት ከተማው ምናምን ለመጎብኘት ሄደን ነበር እና እዛ የሆነ የመጨረሻው ቀን ወደ ቤት ልንመለስ ስንል የሆነ የሚያምር ቦታ ሄደን ነበርና እዛ ተቀምጠን ባለቤቴ ከኋላ ፎቶ አነሳ። ከልጆቼ ጋር ተደርድረን ከኋላ ፎቶ አነሳን። እኔ ምን እንደምመስል ታውቃላችሁ? ደንበኛ ሪች ገርል በቃ ለኔ ማለት ነው የሚሰማኝ ቆንጆ ቁምጣ ነጭ ቁምጣ ለብሻለሁ። ከላይ የሚያምር የሆነ ቤዥ ከለር ያለው የሚያምር ቲሸርት ወይ ደግሞ ቲሸርት ልበላችሁ ሹራብ ቲሸርት አለ አይደል? ጉርዱ እሱ ለብሻለሁ። ጸጉሬ የሚያምር አድርገን ጥጣርቅ ያስይዤዋለሁና ለኔ በጣም ኦኬ ነኝ። ፎቶ ተነሳን ከኋላ የሆነ ፎቶ ላይ ሲያነሳኝ እንደዚህ ብያለሁ። ባለቤቴ ከዛ ከኋላ ነው የሚያነሳው ነው እንደዚህ ጋር እሱ ከዚህ ጋር ነው የሚያነሳው እንደዚህ ብዬ ፈገግ ብያለሁ። ፎቶውን እስቲ ብዬ ፎቶ ማየት ጀመርኩኝ። ሳየው ልቤ ትርትር ያለው ለምን ተቃላችሁ? ፊቴ ደንበኛው ቁራሪት ነው መስለው እንደዚህ ተወጥሯል። ከጥሩ ከዛ ከኋላ ፎቶ ይሰራው ይሄ አካባቢ ሻት ይሄን ነው መስለው አልኩት። ስለው ምን እንዳለ ተቃላችሁ? በጣም ተሰማኝ በጣም እና ይሄን ነው መስለው እኔና እንደዚህ ከኋላ በተለይ ራሴን አይቻለሁ። እውነቱን ነው የምነግራችሁ። ሴቶች ሁሉ ሳይጦስ ማሰጃቸው እንደዚህ ጥብቅ ያለባቸው ሰው ዋው ሰፋ ያለ ቲሸርት ብትለብስ ምን አለበት ምናምን ነበር። እንደዛ ነው ለካ መስለው ከኋላ እንደሱ ነው መስለው። ፊቴ ይሄ ዞር ብዬ ተነሳው ታልኳችሁ እንደዚህ እሱ ለኔ በቃ ደንበኛ ይሄ በቃ ጣቢያ መቀየር ያለበላችሁ ጣቢያ የቀየረው ልክ እንደሱ እሱን ካየን በኋላ ነው እኔ ራሴን እንደዚህ አስቤ አላቀም እንደዚህ ይመስላል ብዬ እውነት ለመናገር ሰውነት እግሬ በጣም ነው የሚያምረው። እግሬ በጣም ነው የምወደው። እግሬ አልነበረም ችግሬ። እውነት ደግሞ እግሬ ጋር አልነበረም ችግሬ እዚህ ጋርና እዚህ ጋር። ይሄ ደግሞ ብዙ ጊዜ እድሜያችን ሲጨምር ሴቶች ላይ ከእድሜ ጋር የሚመጣ ነገር ነው የሚመጣ ውፍረት ነው። ይሄ ደንበኛ ቶሎ ኮንትሮል ካላረግነው ይሄ ወደፊትም ወደ ጎንም ነው የሚሄደው ማለት ነው። እና ደግሞ ይሄ የሚያጠራቅመው ሰውነታችን ፋት ነው ማለት ነው። ከዛ ወደ ቤት መጣን። በጣም ከምላችሁ በላይ ግን በሚገርም ሁኔታ ራሴን ኮንትሮል አድርጌ ነው። ድሮ ቢሆን አሁን ወይ ተናድጄ በቃ ራስ ጉዳይ ብዬ ነው የምበላው ምናምን ነበር ብለው አይደል? ጉግል ማድረግ ጀመርኩኝ። ቪዲዮዎች አሁን በተለይ የአሜሪካን ሀገር ባለፈው ቪዲዮ ላይ ከስር ሰውየውን አስቀምጬላችኋለሁ የሱ ቪዲዮዎች በተለይና ምን እኔ ያለብኝን ችግር ኢንሱሊን ችግር እንዳለብኝ አንደርስታንድ አደረኩ። አንዳንድ ደግሞ ቫይታሚኖች ችግር እንዳለብኝ አንደርስታንድ አደረኩ። የተወሰኑ ዳይቶች ሞክሬ ያውቃለሁ። እንደዚህ በደንብ ወራቶች ግን የሄድኩበት የለም። እና ይሄ ኬቶጌን የሚባለው ዳይት ስሰማው በጣም ለኔ የሚስማማ አይነት ምክንያቱም ነጭ ዱቄት ድንች ዳቦ እነዚህ ፓስታ እነዚህ ነገሮችን ከበላ በኋላ የሚሰማኝ ስሜት እኔ ነኝ ማቆና ሰውየው እንደሱ ነው ያለው። ልክ እንደሱ በልታችሁ የሰውነታችሁ ዳውን ውስጣችሁ ጉም የሚፈጠር ከሆነ የዛ የኢንሱሊን ኮንሲስተንት ስላልሆነ እኔም ራሴ ላይ ቴስት ማድረግ ጀመርኩኝ እና ለተወሰኑ ለ4 ቀናቶች ፋስት ማድረግ ከዛ የሆነ ሰዓት ላይ ሰውነቴ ራሴ በአራተኛው ቀን ምናምን ለውጥ አየሁኝ ሰውነቴ ላይ ኢነርጂ ላይ። ከዛ በኋላ ግን አላቀው እንዴት እንደሆነ አላቀው ቀጠልኩኝ አላቀው። ከዛ በኋላ ግን ሰዎች ናቸው ፊት ናፍቆት ምንድነው ፊትሽ ወይኔ ፊትሽ እንዴ እኔ የምራቸው ነው። ከዛም ሰውነቴ በቃ በጣም እየታየ መጣ። እኔም ደግሞ ሱሪዎቼ ምናምን እየሰፉ ይመጡ። እነዚህ ቀሚሶች ጠባውኝ የተቀመጡ ቀሚሶች ምናምን መልበስ ጀምር እየሆኑ ይመጡና ለኔ ከፍተኛ ለውጥ ማለት ከሰውነቴ ለኔ ትልቅ ለውጥ ነው። ትልቅ ስጦታ ነው። አሁን የሚሰማኝ ስሜት ልነግራችሁ አልችልም።
ከዛ ግን አንዱ በጣም ወሳኙ ነገር እና እናንተ አንደርስታንድ እንድታረጉት የምፈልገው ነገር የሰውነቴ ለውጥ 100 ጊዜ አስፈላጊ ሆኖ እና እኔም ደግሞ በጣም ደስተኛ ሆኜ ከዛ በላይ ግን እኔን የሚያስደስተኝ ነገር እንደሆነ ታውቃላችሁ በዛ ምክንያት ማአት ነገር የተለወጠ ኳሊቲ ከኳንቲቲ ሰዎችም ቀርባቸው ሰዎች ማናግራቸው ሰዎች አኳኋኔ አወራሬ አካሄዴ እና ሰውነቴ ሪላክስ አርጓል ይሄ ስትረስ ከውስጥ የሆነ ስትረስ እሱ ወጥቶልኛል ይሄ ራሴን በራሴ ስትረስ ቶሎ ሜዳ አለ በመናም በየማረጋው ስትረስ ኖርማል ላይፍ ስትረስ የላይፍ ስትረስ ነው ይሄ ግን ከውስጥ ክሮኒክ የሆነ ስትረስ ነበረብኝ በቃ ለማስረዳት ለመናገር አሁን ዝግጁ አይደለም ወይ ስለሱ ጉዳይ ወይ ደግሞ እነዚህ ውስጥ ያለኝ ክሮኒክ ያልኳችሁ ስትረስ ያ አብሮኝ ያደገ ስለሆነ አላቀውም ነበር ችግር እንደሆነ ሁሉ አላቀም ነበር አሁን ማለት ነው እስካሁን ድረስ ከዛ ዞር ብዬ ስመለከተው ነው ችግር እንደሆነ ያወቁት ከሳሱ አይነት አለው ገባችሁ አይደል ምናልባት ሰውነታችሁን በስፖርት የሮጣችሁ በቃ በቀን ውስጥ 6 ሰዓት 4 ሰዓት 5 ሰዓት 2 ሰዓት 1 ሰዓት ስፖርት የሰራችሁ መክሳት ትችላላችሁ ግን ያ ደግሞ የውስጣችሁን ይሄ ስትረስ እሱን ይጨምራል ስፖርት ለኔ ስትረስ ነው የባሰ ስትረስ ነው የሚጨምርብኝ ገባችሁ አይደል አሁን ምን መሰላችሁ ፈጣሪ የሰጠን ምግብ አለ እሱን ብቻ መመገብ ስትጀምሩ ሰውነታችሁ ከስትረስ ይድናል ማለት ነው ያ ደግሞ ሰውነታችሁ ሰላም ከሆነ ውስጣችሁ ወዳችሁ ሰላም ከሆነና ስትረስ ከሌለው እናንተም ሰላም ትሆናላችሁ ውስጣችሁ ይረጋጋል ውጫችሁ ይረጋጋል ስለዚህ ማረግ የምትፈልጉ ከሆነ ለኔ በጣም ተስማምቶኛል እናንተ ግን ሞክራችሁት ይሄ ዳይቱ ይሄ ነው ነገርኳችሁ ነው ሞክሩትና የሚስማማችሁ ከሆነ አድርጉት ለኔ ተስማምቶኛል ካልሆነ ግን ለእናንተ የሚሆን መንገድ ፈልጉና ራሳችሁን ጠብቁ ሰውነታችሁን ጠብቁ አምሯችሁን ጠብቁ ቤታችሁን ጠብቁ ከማን ጋር ምን እንደምታወሩ ከማን ጋር ስንት ሰዓት እንደምትቀመጡ ከማን ጋር ቡናና ሻይ እንደምትጠጡ አስተውሉ ትዳራችሁን ጠብቁ የምሬ ነው ማለት ለልጆቻችሁ ያላችሁን ሰዓት ለልጆቻችሁ ስጡ ለቤተሰባችሁ ስጡ እና እነሱ ናቸው ኢምፖርታንት በዚህ ምድር ላይ እና ራሳችሁ ከዛ ደግሞ በፊት ነው የምነግራችሁ ከሁሉም ሰው በፊት እናንተ ናችሁ ኢምፖርታንት እና እሱን ደግሞ አንደርስታንድ ማድረግ አለባችሁ እናንተ ደና ካልሆናችሁ ልጆቻችሁ ደና ሊሆኑ አይችሉም ያ ስለዚህ ይሄ ነው እኔ የምላችሁ መመክራችሁ የወጣችሁ ዛሬ የዝናብ ቀን ነበረ የሚያምር የሆነ ነው ያ ስለዚህ ደግሞ ትንሽ ቆይቼ ልጄ ማምጣት አለብኝ ያ እስከዛ ድረስ አሁን ልጄን ከማምጣት በፊት ይሄን ምግብ ልብላ ከዛ በኋላ ልጄን ይጨምራለሁ በተረፈ እናንተ አስተያየታችሁን ከሰብ ጽፉልኝ ደስ ይለኛል የምትጠይቁኝ ጥያቄ ካለ ጠይቁኝ ደስ ይለኛል እና እኔ ተስፋ አለኝ ከአሁን በኋላ በተከታታይ ቶሎ እንደመመለስ እና ህይወቴ ላይ እንዳልኳችሁ ብዙ የቀየርኩት ነገር አለ አሁንም ደግሞ ብዙ የምቀይረው ነገር አለ ብዙ ማውጣቸው ምጥላቸው ነገሮች አሉ እሱን ሳደርግ ፈቃደኛ ከሆናችሁና ከፈለጋችሁ አብራችሁኝ እናደርጋለን እናንተም ሐሳብ ካላችሁ በሚቀጥለው ቪዲዮ እስክንገናኝ ሰላም ቻው